ሰላም ጤና ይስጥልኝ እንዴት ናችሁ ዶክተር ቤቴሌም እባላለሁ ዛሬ ስለ ኩላሊት ህመም እንነጋገራለን ኩላሊት ህመም ምልክቶቹ ምንድናቸው ህክምናውስ ምንድነው እንዴት ነው ኩላሊት ህመም ያለበት ሰው የሚታወቅበት ከዛም በተጨማሪ የኩላሊት ህመም ምልክቶች የሌለባቸው ሰዎች ሆነው የኩላሊት ምርመራ ማድረግ ያለባቸው እነማን ናቸው የሚለውን እና ከዚህ በኋላ ብዙ ነገር እንነጋገራለን አብራችሁ ይቆዩ ኩላሊት ለሰው አካል በጣም አስፈላጊ ከሚባሉ የአካል ክፍሎች ውስጥ አንዱና ዋነኛው ነው የኩላሊት ህመም ከከባድ ህመም እስከ ሞት ድረስ ሊያደርስ የሚችል አደጋን ሊያስከትል ይችላል ማለት ነው ኩላሊት ሁለት ወሳኝ ተግባራት በሰውነታችን ውስጥ ያከናውናል ይሄኛው ምንድነው አንደኛው ጎጂና መርዛማ ምርቶችን ከሰውነታችን ውስጥ ማስወገድ ሲሆን ሁለተኛው ደግሞ የውሃ ፈሳሾች ማዕድናትና ኬሚካሎች ማለትም እንደ ሶዲየም ፖታሺየም ካልሲየም ያሉትን ኤሌክትሮላይቶችን ሚዛናቸውን በሰውነታችን ውስጥ እንዲጠበቅ የሚያገለግል የሰውነት ክፍል ነው ማለት ነው ኩላሊት መርዛማ የሆኑ የቆሻሻ ምርቶችንና ከመጠን በላይ ውሃን ከሰውነት በማስወገድ ሽንትን ያመርታል በእያንዳንዱ ኩላሊት ውስጥ የተሰራው ሽንት በፊኛ ኩልት ቱቦ ውስጥ ያልፋል ከዛም ፊኛ ውስጥ ይቀመጥና በመጨረሻም በሽንት ቧንቧ አማካኝነት ከሰውነታችን ይወገዳል ማለት ነው ብዙ ሰዎች ሁለት ኩላሊቶች አሏቸው ግን የተወሰኑት ሰዎች አንድ ኩላሊት ብቻ ይዘው ሊወለዱ ይችላሉ ኩላሊቶች ከአከርካሪው በሁለቱም በኩል ከአከርካሪው በኩል በሆድ በላይኛውና በኋለኛው ክፍል ይገኛሉ ማለት ነው የታችኛው የጎድን አጥንቶች ደግሞ ኩላሊቶቻችን አደጋ እንዳይደርስባቸው እንደ ከለላ ሆነው ይጠብቋቸዋል ማለት ነው ኩላሊቶቹ በሆድ ውስጥ በጥልቀት ስላሉ ወደ ጀርባው አካባቢ ስላሉ በተለምዶ አንድ ሰው በእጁ ኩላሊቶቹ ሊዳስስ አይችልም ማለት ነው ኩላሊት በቅርጹ የባቄላ ቅርጽ ያለው ሲሆን በአዋቂዎች ዘንድ አንድ ኩላሊት በቁመቱ 10 ሴንቲሜትር ያህል ስፋቱ ደግሞ 6 ሴንቲሜትር ያህል ውፍረቱ ደግሞ 4 ሴንቲሜትር ያህል የሚሆን ሲሆን በግምት ኩላሊት ከ150 እስከ 170 ግራም ድረስ ያህል ይመዝናል ማለት ነው በኩላሊቶች አማካኝነት የተሰራው ሽንት በሽንት ቱቦዎች በኩል ወደ ሽንት ፊኛ ይወርዳል እያንዳንዱ ሽንት ፊኛ ኩልት ቱቦ ወይም ዩሬተር የሚባለው ከኩላሊት እስከ ሽንት ፊኛ ድረስ የሚሄደው ማለት ነው 25 ሴንቲሜትር ያህል ርዝመት ያለው ሲሆን በልዩ ጡንቻዎች የተሰራ ባዶ የሆነ ቱቦ መሰል መዋቅር ያለው ነው የሽንት ፊኛ ደግሞ በጡንቻዎች የተሰራ ባዶ አካል ሲሆን በታችኛውና በፊተኛው የሆድ ክፍል ውስጥ ይገኛል እንደ ሽንት ማጠራቀሚያነትም ያገለግላል ማለት ነው የአዋቂ የሽንት ፊኛ በአማካኝ ከ400 እስከ 500 ሚሊ ሊትር ያህል ሽንት የመያዝ አቅም አለው የመሸከም አቅሙ ለመሙላት በሚቃረብበት ጊዜ አንድ ሰው ሽንት የመሽናት ፍላጎት ይሰማዋል ማለት ነው ሽንትን በማስወገድ ተፈጥሯዊ ሂደት ውስጥ በፊኛ ውስጥ የተጠራቀመው ሽንት በሽንት ቧንቧ በኩል ከሰውነታችን ይወገዳል ማለት ነው የሴቶች የሽንት ቧንቧ አጭር ሲሆን በአንጻሩ ደግሞ የወንዶች ረዘም ያለ ነው ማለት ነው ይሄን ያህል ካልን የኩላሊት ዋና ተግባሮች ምንድናቸው የሚለውን ስናይ ኩላሊት ሽንት መስራት እና ደም ማጣራትን ይሰራል እያንዳንዱ ኩላሊት ቆሻሻ ንጥረ ነገራትን እንዲሁም ሌሎች የማይፈለጉ ኬሚካሎችን ያስወግዳል የኩላሊት አስፈላጊ ተግባራት ከዚህ በኋላ እንዘረዘራቸዋለን የመጀመሪያው ምንድነው ቆሻሻ ምርቶችን ያስወግዳል ሁለተኛው ከመጠን በላይ ፈሳሾችን ያስወግዳል ሶስተኛው ንጥረ ነገሮችና ኬሚካሎችን መጠናቸውን ባላንሳቸውን ይጠብቃል አራተኛው የደም ግፊትን መቆጣጠር ላይ ስራውን ይሰራል አምስተኛ ደግሞ የቀይ የደም ሴሎችን ማምረት እና የአጥንት ጤናን በመጠበቅ ኩላሊት ከፍተኛ ሚናን ይጫወታል ማለት ነው እያንዳንዳቸውን በዝርዝር ስንመለከት የመጀመሪያው የቆሻሻ ምርቶችን ማስወገድ ሲሆን የቆሸሹ ምርቶችን በማስወገድ የደም ንጽህናን መጠበቅ በጣም አስፈላጊው የኩላሊት ተግባር ነው በመንመገበው ምግብ በውስጡ ፕሮቲን ይይዛል ይህም ፕሮቲን ለሰውነት እድገትና ጥገና በጣም ወሳኝ ነው
ነገር ግን ፕሮቲን በሰውነት ውስጥ ጥቅም ላይ ከዋለ በኋላ ቆሻሻ ምርቶችን ያመርታል። እነዚህም ቆሻሻ ምርቶች መከማቸት እና መቆየት በሰውነት ውስጥ መርዝን ማቆየት እንደማለት ነው። ስለዚህ እያንዳንዱ ኩላሊት ደምና የቆሻሻ ምርቶችን አጣርቶ በሽንት በኩል ከሰውነታችን ያስወግዳል ማለት ነው። ክሪያቲኒን እና ዩሪያ በደም ውስጥ በቀላሉ ሊከማቹ የሚችሉ ሁለት አላስፈላጊ የቆሻሻ ምርቶች ናቸው። ሁለቱም ኩላሊቶች ሲደክሙ በደም ምርመራ ውስጥ በሚለካበት ጊዜ ክሪያቲን እና ዩሪያ በጣም ከፍተኛ ሆነው ይታያሉ ማለት ነው። ሁለተኛው የኩላሊት ስራ ከመጠን በላይ ፈሳሾችን ማስወገድ ነው። ሁለተኛውና በጣም አስፈላጊ የኩላሊት ተግባር ከሰውነታችን ውስጥ የፈሳሽ ሚዛን መጠበቅ ሲሆን በሰውነት ውስጥ አላስፈላጊ የሆነ ውሃ መጠን በሚቆይበት ጊዜ ሰውነታችን ይጎዳል። ስለዚህም ይሄንን በመቆጣጠርና መጠንን በማበጀት ውሃ በሽንት መልክ ከሰውነታችን እንዲወጣ ኩላሊት ከፍተኛ የሆነ ስራን ይሰራል። ኩላሊቶች ሲደክሙ ይህ ከመጠን በላይ ውሃ የማስወገድ ችሎታ እያጠራቸው ይመጣል። ይህንንም ተከትሎ በሰውነት ውስጥ ከመጠን በላይ ፈሳሽ ክምችት በመፈጠር የሰውነት እብጠት ይሆናል ማለት ነው። ይህም አንዱ የኩላሊት በሽታ ምልክት ነው። ሶስተኛው የኩላሊት ስራ የማዕድንና የኬሚካሎችን ሚዛን መጠበቅ ነው። ኩላሊት እንደ ሶዲየም፣ ፖታሺየም፣ ሃይድሮጅን፣ ካልሲየም፣ ፎስፈረስ፣ ማግኔዚየም እና ባይካርቦኔት ያሉ ማዕድናትና ኬሚካሎችን የመቆጣጠር ጠቃሚ ሚና የሚጫወት የሰውነት አካል ነው። የሶዲየም መጠን ከመጠን በላይ በሚሆንበት ጊዜ የአይምሮ ሁኔታ ላይ ተጽዕኖ ያሳድራል። የፖታሺየም መጠን ደግሞ ከመጠኑ ከሚፈለገው በላይ በሚሆንበት ወይ ደግሞ በታች በሚሆንበት ጊዜ በልብ ምት ላይም ሆነ በጡንቻዎች ላይ ከባድ ጉዳት ያደርሳሉ። የካልሲየም እና የፎስፈረስ ደግሞ መደበኛ መጠናቸው ለጥርስና ለአጥንት ጤና በጣም አስፈላጊ ነው ማለት ነው። ሌላኛው አራተኛው የኩላሊት ጥቅም የደም ግፊትን መቆጣጠር ነው። የደም ግፊትን መቆጣጠር ስንል ኩላሊቶች በተለያየ ሆርሞኖችን ያመነጫሉ። ይሄኛው ሬኒን፣ አንጂዮቴንሲን፣ አልዶስትሮን፣ ፕሮስታግላንዲን የመሳሰሉት ሆርሞኖች ጥሩ የደም ግፊት ቁጥጥር ውስጥ ወሳኝ የሚባሉ ሆርሞኖች ናቸው። ከዚህም በተጨማሪ በሰውነት ውስጥ የውሃና የጨው ቁጥጥር በኩላሊት የሚደረገው ለግፊት መቆጣጠር በጣም አስፈላጊ ነው ማለት ነው። ሌላኛው የኩላሊት ስራ የቀይ የደም ሴሎችን ማምረት ነው። ኤሪትሮፖይቲን የሚባለው ሆርሞን በኩላሊት ውስጥ የሚመረት ሲሆን ቀይ የደም ሴሎችን ማምረት ረገድ ጠቃሚ ሚና ያለው ሆርሞን ነው። የኩላሊት ድካም በሚፈጠርበት ወቅት የኤሪትሮፖይቲን ምርት ይቀንሳል ማለት ነው። ይሄ ደግሞ የቀይ የደም ሴሎች ምርት እንዲቀንስ ያደርጋል። ይህም ለደም ማነስ ይዳርገናል ማለት ነው። ለኩላሊት ችግር የተዳረጉ ታማሚዎች ላይ የደም ማነስ ችግር በጣም ዘውትሮ ይታያል። የአይረን እና የቫይታሚን በአማካኝነት መሻሻል የማያሳዩ ወይ ደግሞ ልክ የደም ማነስ ከተገኘ በኋላ በአይረን ሲታከም ሌሎች ሜዲኬሽኖች በሚሰጡበት ጊዜ መልስ የማይሰጥ ወይ ደግሞ የማይድን የደም ማነስ ብዙ ጊዜ የኩላሊት ህመምን ያሳያል ማለት ነው። ሌላኛው የአጥንቶችን ጤና ለመጠበቅ ኩላሊት ከፍተኛ ሚናን ይጫወታል። ኩላሊቶች ቫይታሚን ዲን ወደ ገባሪነት ይለውጣሉ። ይህም ከምግብ ውስጥ ካልሲየምን ነጥሎ ለማውጣት ይጠቅማል። አጥንቶችና ጥርስ እንዲያድጉ እንዲሁም አጥንቶች ጠንካራና ጤናማ እንዲሆኑ የሚያደርገው ይሄኛው ነው ማለት ነው። በኩላሊት ድክመት ወቅት ገባሪ የሆነው የቫይታሚን ዲ መጠን መቀነስ የአጥንቶች እድገት እንዲቆም እንዲሁም አጥንቶች ደካማ እንዲሆኑ ያደርጋል። ልጆች ላይ የሚታይ የእድገት መዘግየት የኩላሊት ድክመት ምልክት ሊሆን እንደሚችልም ማወቅ አለባችሁ ማለት ነው። ይሄን ያህል ካልን ደም እንዴት ነው በኩላሊት የሚጣራው? ሽንትስ እንዴት ነው የሚፈጠረው የሚለውን ጥያቄ እንመልሳለን። በደም ማጣሪያ ሂደት ውስጥ ኩላሊቶች ሁሉንም አስፈላጊ ንጥረ ነገሮች ይዘው ከመጠን በላይ ፈሳሾችን፣ ንጥረ ነገሮችን እና የቆሻሻ ተረፈ ምርቶችን በማጣራት ያስወግዳሉ ማለት ነው። የሚያስፈልገውን ያስቀራሉ፣ የማያስፈልገውን ተረፈ ምርት የሆኑትን ለሰውነታችን ጎጂ የሆኑትን ፈሳሽም ይሁን ንጥረ ነገሮችም ይሁን ያስወግዳሉ ከሰውነታችን ማለት ነው። ይህ ሂደት በጣም በሚገርም ድንቅና የተወሳሰበ ነው።
በየደቂቃው ወደ ኩላሊታችን 1200 ሚሊ ሊትር ያህል ደም ይሄዳል። ይህም ልባችን ከሚረጨው ደም 20% ያህል ማለት ነው። ስለዚህም በአንድ ቀን ውስጥ ኩላሊታችን 1700 ሊትር ደም ያጣራል ማለት ነው። ይሄ በጣም የሚገርም ነው። ይህም የማንጻድ ሂደቱን በሚያደርግበት ጊዜ ኔፍሮን ተብለው የሚታወቁት አነስተኛ የማጣሪያ ክፍሎች ውስጥ የሚከናወን ነው። እያንዳንዱ ኩላሊት 1 ሚሊዮን ገደማ የሚሆኑ ኔፍሮኖችን በውስጡ ይይዛል ማለት ነው። እያንዳንዱ ኔፍሮን ደግሞ በውስጡ ግሎሜሩለስ እና ቲዩቡልስ የተባሉት ነገሮች የተሰራ ነው ማለት ነው። ይህንን እያንዳንዱን ስናይ ግሎሜሩለስ በጣም ጥቃቅን ቀዳዳዎች ያሉት ማጣሪያ ነው። ልክ እንደ ወንፊት ማለት ነው። ትናንሽዬ ማጣሪያዎች አሉት እና ውሃና አነስተኛ መጠን ያላቸው ንጥረ ነገሮች በቀላሉ በቀዳዳው ማለፍ ይችላሉ። ነገር ግን ከፍ ያሉት ትልቅ መጠን ያላቸው ቀይ ደም ሴሎች፣ ነጭ ደም ሴሎች፣ ፕላትሌቶች፣ ፕሮቲኖች የመሳሰሉት ደግሞ በቀዳዳዎች ውስጥ ማለፍ አይችሉም። ስለዚህ እነሱ ወደ ውስጥ ይቀሩና ውሃና ትናንሽ ነገሮች አልፈው ይሄዳሉ ማለት ነው። ስለዚህ እንዲህ ያሉ ህዋሶች በመደበኛነት በጤናማ ሰዎች ላይ ሽንት ውስጥ አናያቸውም ማለት ነው። እነዚህም ፕሮቲኖች፣ ነጭ ደም ሴሎች፣ ቀይ ደም ሴሎች ሽንት ውስጥ አናገኛቸውም። ምክንያቱም ይሄ ግሎሜሩለስ የሚባለው እንደ ወንፊት ያለ የሚያጣራው እሱ እነሱን ሁሉ ይዟቸው ወደ ሰውነት እንዲቀር ስለሚያደርግ ማለት ነው። ወደ ቱቦዎች ውስጥ ከገባ በኋላ ከ180 ሊትር ፈሳሽ ውስጥ 99%ቱ ፈሳሽ በተመረጠ ሁኔታ ወደ ሰውነት ይመለሳል ማለት ነው። ቀሪው ደግሞ 1% በሽንት መልክ ይወገዳል። በዚህ ብልህ ሂደት ውስጥ አላስፈላጊ የሆኑ ነገሮች ይወጣሉ። አስፈላጊ ንጥረ ነገሮችና 178 ሊትር ፈሳሽ ደግሞ ተመልሶ ወደ ሰውነታችን ይመለሳል ማለት ነው። ከ1 እስከ 2 ሊትር ደግሞ ፈሳሽ የቆሻሻ ውጤቶችና ሌሎች ጎጂ የሆኑ ንጥረ ነገሮች ደግሞ ይወገዳሉ ማለት ነው። እሺ ይሄን ካልን ሌላ ጥያቄ ብዙ ጊዜ የሚነሳው ጥያቄ ደግሞ ምንድነው? ጤነኛ ኩላሊት ያለው ሰው በተለያዩ ጊዜያቶች የተለያየ ሽንት መጠን ሊኖረው ይችላል ወይ የሚሉ ጥያቄዎች ይነሳሉ። አንድ ሰው የሚጠጣው ውሃ መጠን ሲቀንስ ወይም ደግሞ በሞቃታማ አካባቢዎች ውስጥ በሚሆንበት ጊዜ ኩላሊት በሰውነት ውስጥ ያለውን የውሃ መጠን ለመጠበቅ የሚመረተውን የሽንት መጠን ይቀንሰዋል ማለት ነው። በተቃራኒው ደግሞ አንድ ሰው የሚጠጣው ውሃ መጠን በሚጨምርበት ጊዜ ወይም ደግሞ በቅዝቃዜ ወቅት የሚመረተው የሽንት መጠን ደግሞ ይጨምራል። ስለዚህ ጤነኛ የሆነ ሰው ሽንት ከ500 ኤምኤል በታች ከሆነ ወይም ደግሞ ከ3000 ኤምኤል በላይ ከሆነ በቀን ውስጥ የኩላሊት ችግር እንዳለበት ስለሚያሳይ ክትትል ያስፈልገዋል ወይ ደግሞ ምርመራ ማድረግ ያስፈልገዋል ማለት ነው። ይሄን ያህል ካልን በቀጣይነት ደግሞ የኩላሊት ህመም ምልክቶች ምንድናቸው የሚለውን እንመልሳለን። የኩላሊት ህመም ምልክቶች ከሰው ይለያያሉ። መሰረታዊ የህመሙ አይነት እና ከባድነት መሰረት ተደርጎ የተለያዩ አይነት የህመም ምልክቶችን ሊያሳዩ ይችላሉ። ምልክቶቹ ብዙውን ጊዜ ግልጽ ያልሆኑና አስደንጋጭ ያልሆኑ ናቸው። ስለሆነም በህመሙ የመጀመሪያዎቹ ደረጃዎች ላይ የህመም ስሜት ስለማይኖር አደጋ ላይ ከተወደቀ በኋላ ነው ብዙ ሰው የኩላሊት ህመም እንዳለበት የሚታወቅ። እሺ የመጀመሪያው የምናየው የህመም ምልክት ምንድነው? የፊት እብጠት። የፊት የሆድና የእግር እብጠት ብዙ ጊዜ የኩላሊት ህመም ማሳያ ነው። በኩላሊት ህመም ምክንያት የሚከሰተው እብጠት ባህሪ ከሌሎቹ በሽታዎች እብጠት የሚለየው ምንድነው? በመጀመሪያ ይሄ እብጠት የምናስተውለው ከአይን ሽፋኖች በታች ባለው ክፍል ሲሆን ይሄኛው ፔሪኦርቢታል ኤዴማ የምንለው ወይ ደግሞ ከአይን የታች ሽፋኖች የታች ላይ የሚስተዋል እብጠት ነው ማለት ነው። ይሄኛውን ብዙ ጊዜ በማለዳ በጣም ጎልቶ ይታያል። ነገር ግን እብጠት የግድ የኩላሊት መጎሳቆልን እንደማያሳይ ሌሎችም ምክንያቶች ለምሳሌ የልብ ህመም ተመሳሳይ የሆነ እብጠትን ሊያሳይ እንደሚችል፣ ብዙ ጊዜ ግን የልብ ህመም እብጠት መጀመሪያ እግሮች አብጠው ከዛ በኋላ ወደፊት የሚመጣ ነው። በተወሰኑ የኩላሊት ህመሞች ውስጥ ደግሞ መደበኛ የኩላሊት ስራ ቢኖርም እብጠት ይከሰታል ማለት ነው። ይሄኛው ምንድነው? ለምሳሌ ኔፍሮቲክ ሲንድሮም በሚባልበት ጊዜ ኩላሊት ፌል አላደረገም ግን ስቲል እብጠት ይታያል ማለት ነው። በዚህም
ጎን ለጎን መረዳት የሚያስፈልገው ነገር ከባድ ህመም ውስጥ ያሉ ሰዎች ደግሞ እብጠት ላይ ይታይባቸው ይችላል ማለት ነው። ሌላው ምልክት ምንድነው? የምግብ ፍላጎት ማጣት፣ ማቅለሽለሽ፣ ማስመለስ የመሳሰሉ ምልክቶች ይታያሉ። እነዚህ ምልክቶች ምንድነው? ኩላሊት ውስጥ አላስፈላጊ የሆኑ ኬሚካሎች ኩላሊት አስወጥቶ አጣርቶ ሊያወጣቸው የሚያስፈልጋቸው ክፉ የሆኑ ወይ ደግሞ ጎጂ የሆኑ ኬሚካሎች ሰውነታችን ውስጥ በሚበዙበት ጊዜ ላይ የአይምሮ ህመም ያስከትላሉ። መርዛማነት ስላላቸው በዛውም የማቅለሽለሽ፣ የማስመለስ፣ የምግብ ፍላጎት ማጣት በጣም ይኖራል ማለት ነው። ሌላኛው ምንድነው? ከፍተኛ የሆነ የደም ግፊት ነው። ቅድም የኩላሊት ስራ ስናወራ አንደኛው የደም ግፊትን መቆጣጠር ነው ብለናል። ስለዚህ የኩላሊት ችግር ያለባቸው ታማሚዎች ብዙ ጊዜ የደም ግፊት ይኖራቸዋል። በምርመራ ወቅት የደም ግፊት በጣም ከፍተኛ ከሆነ ምክንያቱ የኩላሊት በሽታ ሊሆን ስለሚችል መጠርጠር፣ የኩላሊት በሽታን መጠርጠር አስፈላጊ ነው ማለት ነው። ሌላው ምልክት ምንድነው? የደም ማነስ። ቅድም እንደተነጋገርነው ኤሪትሮፖይቲን የሚባለው ኩላሊት የሚያመርተው ሆርሞን ደም እንዲመረት ያደርጋል። ስለዚህ ኩላሊት ህመም ያለባቸው ሰዎች ወይ ደግሞ የኩላሊት ፌል እያደረገ ያለባቸው ሰዎች ይሄ ሆርሞን በስነ ስርዓት ስለማይመረት የደም ማነስ ስሜቶች፣ የማዞር፣ የመጣል፣ ጆሮ ላይ ጭው የሚል ድምጽ የመሰማት ነገር ሊኖር ይችላል ማለት ነው። ይሄ የደም ማነስ ከሌሎች የደም ማነሶች የሚለየው መድኃኒት በሚሰጥበት ሰዓት፣ አይረን በሚሰጥበት ሰዓት ምላሽ አይሰጥም፣ አይድንም። ምክንያቱም ችግሩ አይረን ሳይሆን የቀይ ደም ሴል የሚያመርተው ኤሪትሮፖይቲን ስለሆነ ማለት ነው። ከላይ ከጠቀስኳቸው ከደም ግፊት ምናምን ከነሱ በተጨማሪ ደግሞ የሚታዩ ሌሎች ምልክቶች ምንድናቸው? ዝቅተኛ የጀርባ ህመም፣ አጠቃላይ የሰውነት ህመም እና የእግር ማሳከክና የእግር ህመም በኩላሊት ህመምተኞች በተደጋጋሚ የሚታዩ ምልክቶች ናቸው። በልጆች ላይ ደግሞ በደንብ አለማደግ፣ የቁመት ማጠር፣ የእግር አጥንት ቀጥ አለማለት በልጆች ላይ የኩላሊት ህመም የሚያሳዩ ምልክቶች ናቸው ማለት ነው። ሌሎች ምልክቶች ደግሞ ምንድናቸው? የሽንት መጠን መቀነስ፣ ሽንት በሚወገድበት ጊዜ የሚያቃጥል ስሜት፣ በተከታታይ ቶሎ መንሻት፣ ያልተለመደ ድግግሞሽ፣ እንዲሁም ደግሞ መግል የያዘ ሽንት በሚሸናበት ጊዜ የሽንት ቧንቧ ኢንፌክሽን፣ የሽንት ቧንቧ ህመም ያሳያል ማለት ነው። የሽንት ፍሰት መዘጋት ሽንት የማስተላለፍ ችግር እንዳለም ያሳያል ማለት ነው። ምንም እንኳን አንድ ሰው ከላይ የተዘረዘሩትን ምልክቶች የነገርኳችሁን ማለት ነው ከመጀመሪያ ጀምሮ እስከ ሽንት መዘጋት ድረስ ያለው ምልክቶችን መካከል የተወሰኑትን ሊያሳይ ቢችልም የግድ ሰውየው የኩላሊት ህመም አለበት ማለት ግን አይደለም። ሆኖም እንደዚህ አይነት ምልክቶች ባሉበት ሁኔታ ውስጥ ሐኪሞችን ማማከር እና የኩላሊት ህመም ምርመራ ማድረግ በጣም ይመከራል ማለት ነው። ይሄን ያህል ስለ ኩላሊት ምልክቶች፣ የኩላሊት ህመም ምልክቶች ከተነጋገርን አሁን ደግሞ የኩላሊት ምርመራዎች ምንድናቸው የሚለውን እናያለን። ስር የሰደደ ወይም ክሮኒክ የሚባለው የኩላሊት ህመም በቀላሉ የማይድን ሲሆን ካልታከምን ደግሞ ወደ መጨረሻው የኩላሊት ህመም ሊያመራ ይችላል። የቀደመው በተናገርኳቸው ላይ ስር የሰደደ የኩላሊት ህመም ያለበት ሰው ምንም አይነት ምልክት ላይታይበት ይችላል፣ ወይ ደግሞ ቅድም የዘረዘርኳቸው ምልክቶች ሊታዩበት ይችላል። ስለሆነም የኩላሊት ችግር ከተጠረጠረ በየትኛውም አይነት ሁኔታ ላይ አስቸኳይ ምርመራ ማድረግ እጅጉን ይመከራል ማለት ነው። የኩላሊቱን ምርመራ ማን መመርመር አለበት፣ ለኩላሊት ችግር የሚያጋልጡ ደግሞ ምን ነገሮች ናቸው የሚለውን ስንመለከት የመጀመሪያው የኩላሊት ህመም ምልክቶች ያሉበት ቅድም የዘረዘርኳቸውን ያሉበት ሰው ቶሎ ብሎ የኩላሊት ምርመራ ማድረግ አስፈላጊ ነው። ሌላ ደግሞ የስኳር ህመም ያለበት ሰው ስኳር እንደ ኮምፕሊኬሽን ኩላሊትን የመጉዳት ነገር ስላለው ስኳር ህመም ያለበት ሰው ስፔሻሊ አይነት 2 የስኳር ህመም ያለበት ሰው የኩላሊት ምርመራ ቢያደርግ ይመከራል ማለት ነው። ሌላው ደግሞ ለመቆጣጠር አስቸጋሪ የሆነ የደም ግፊት ያለበት ሰው ከዛም በተጨማሪ የኩላሊት ህመም፣ የስኳር ህመም እና የደም ግፊት ህመም በቤተሰብ አባል ውስጥ ካለ ያ ሰው ኩላሊት ምርመራ ቢያደርግ ይመከራል። ሌላው ለረጅም ጊዜ ትንባሆ ተጠቃሚ የሆነ ሰው ወይ ደግሞ በዚህ ላይ ተጨምሮ ውፍረት ያለበት ሰው፣ አዛውንቶች ከ60 ዓመት በላይ ለረጅም ጊዜ ያህል የህመም ማስታገዣ የሚወስዱ ሰዎች፣ ነን ስቴሮይዳል አንቲ ኢንፍላማቶሪ የሚባሉትን
እንደ አይቡፕሮፊን ያሉትን መድኃኒቶች ብዙ ጊዜ ለፔሪድ ህመም የሚወሰደው አይቡፕሮፊን ለረጅም ጊዜ በተከታታይ የሚወስዱ ሰዎች ኩላሊትን የሚጎዳ መድኃኒት ስለሆነ የኩላሊት ምርመራ ቢያደርጉ ይመከራል ማለት ነው። ሌላ ደግሞ ከተወለደበት ጊዜ ጀምሮ አብሮት የኖረ የሽንት ቧንቧ ችግር ካለ ተጋላጭ ስለሚሆን ለኩላሊት ህመም የኩላሊት ምርመራዎችን ቢያደርግ ቀድሞ ኩላሊት ህመም ሳይፈጠር ወይ ደግሞ ኩላሊት በመጥፎ ሁኔታ ሳይጎዳ መያዝ ይቻላል፣ ማከም ይቻላል ማለት ነው። የኩላሊት ችግሮችን እንዴት ለይቶ ማወቅ ይቻላል? ምን አይነት ምርመራዎች ይደረጋሉ የሚለውን ጥያቄ ስንመልስ የተለያዩ የኩላሊት ችግሮችን ለመመርመር ሐኪሙ በመጀመሪያ ደረጃ ላይ ታሪክን ይወስዳል፣ ምልክቶችን ይጠይቃል፣ የቤተሰብ ታሪክ ይጠይቃል። እነዚህ ነገሮች ከጠየቀ በኋላ በጥልቀት ምርመራ ይደረጋል ማለት ነው። የደም ግፊቱንም ይፈትሻል። ከዚያም ተገቢ ምርመራዎች እንዲደረጉ የሚያዝ ይሆናል። በመደበኛነት የሚከናወንና በጣም ጠቃሚ የሆነ ምርመራ የሽንት ምርመራ፣ የደም ምርመራ እንዲሁም የራዲዮሎጂ ምርመራዎች ናቸው ማለት ነው። ከመጀመሪያው ስንጀምር የሽንት ምርመራ የተለያየ አይነት የሽንት ምርመራዎች አሉ። የተለያዩ የኩላሊት በሽታ አይነቶችን የሚነግረን በጣም አሪፍ የሆነ ቀላል፣ ዋጋው ተመጣጣኝ የሆነ በጣም ጠቃሚ ምርመራ አይነት ነው። መደበኛ የሽንት ምርመራ ውጤት የኩላሊት ላይ ችግር እንዳለ ፍንጭ ሊሰጠን ይችላል። ነገር ግን ውጤቱ ችግር ባያሳይ ኖርማል ቢሆን አንድ ሰው የኩላሊት ህመም የለበትም ማለት ግን አይደለም። በሽንት ውስጥ የፕሮቲን መኖር በተለያዩ የኩላሊት ህመም ምልክት ነው ማለት ነው። ምክንያቱም ቅድም እንደተነጋገርነው ኩላሊት ፊልተር ስለሚያደርግ ስለሚያጣራ ፕሮቲን ሽንት ውስጥ ሊኖር አይገባም። ፕሮቲን ግን ሽንት ውስጥ ካለ የህመም ምልክት ነው ማለት ነው። ከፕሮቲንም በተጨማሪ ሽንት ውስጥ ነጭ የደም ሴሎች ካሉ፣ ቀይ የደም ሴሎች ወይም ደም ከተገኘ ይህም የኩላሊትን በሽታ ስለሚያሳይ ችላ መባል የሌለባቸው ነገሮች ናቸው ማለት ነው። ሌላው የሽንት ምርመራ የ24 ሰዓት የሽንት ምርመራ ሲሆን የኩላሊት ህመም ላለባቸው ሰዎች 24 ሰዓት ሽንታቸውን እንዲያስቀምጡ ይደረግና ከዛም በኋላ እሱ ምርመራ ይደረግለታል ማለት ነው። ስለዚህ ይሄ ደግሞ በሽንት በኩል የጠፋውን ወይም የወጣውን ፕሮቲን ትክክለኛ መጠን ለማወቅ ይህ አይነቱ ምርመራ አስፈላጊ ነው። ይህ ምርመራ የህሙማንን ክብደት እንዲሁም የፕሮቲን የወጣውን ወይም የጠፋውን በማየት ህክምና ለማድረግ ይረዳናል ማለት ነው። ሌላኛው ምንድነው? የባክቴሪያ እድገት ምርመራ ሲሆን ይህ ምርመራ ዩቲአይ የተባለውን የሽንት ቧንቧ ኢንፌክሽን ባክቴሪያው ምን አይነት ነው፣ የትኛው ባክቴሪያ ነው ያጠቃው ሚለውን ይነግረናል። ይህኛውን ደግሞ ማወቃችን ለዛ ባክቴሪያ የሚሆነውን አንቲባዮቲክ ወይ ጸረ ባክቴሪያ መድኃኒት እንድንመርጥ ስለሚረዳን ይሄ የባክቴሪያ እድገት ምርመራም አስፈላጊ የሆነ ምርመራ ነው ማለት ነው። ሌላኛው ምርመራ አሲድ ፋስት ባሲለስ የሽንት ምርመራ ሲሆን ይሄም የሽንት ቧንቧዎችን ነቀርሳ ወይም ቲቢ ለመመርመር የሚጠቅመን ነገር ነው። ከሽንት ምርመራ ወጣ ስንል ደግሞ የደም ናሙና ምርመራዎች አሉ ማለት ነው። የተለያየ የኩላሊት ህመም ለማየት ተገቢ የሆኑ ምርመራዎች አሉ ማለት ነው። ይሄኛውም የመጀመሪያው ክሪያቲኒን እና ዩሪያ በደም ውስጥ ያለውን መጠናቸውን ማየት የኩላሊት ጤነኝነትን ደረጃውን ያንጸባርቃል። ክሪያቲኒን እና ዩሪያ በተለምዶ በኩላሊት በኩል ከሚወገዱ ተረፈ ምርቶች ሰውነታችን የሚያመርታቸው ተረፈ ምርቶች መካከል ናቸው። ኩላሊት ስራ በሚቀሰቅስበት ጊዜ ላይ ወይ ስራውን በደንብ በማይሰራበት ጊዜ ላይ የክሪያቲኒን እና የዩሪያ በደማችን ውስጥ በጣም ከፍ ይላል። ስለዚህ ይሄ ደግሞ የኩላሊትን ህመም ያንጸባርቃል ማለት ነው። በመደበኛው ደረጃ ላይ የሴረም ክሪያቲኒን ሌቭል ከ0.9 እስከ 1.4 ሚሊግራም ፐር ዴሲሊትር ሲሆን የዩሪያ መጠን ደግሞ ከ20 እስከ 40 ነው። ስለዚህ ከዚህ ከፍ በሚልበት ጊዜ ላይ የኩላሊት ህመምን ያሳያል ማለት ነው። ከሱም በተጨማሪ ሌላ የምናደርገው ሄሞግሎቢን ኩላሊት የተያዙ ሰዎች ላይ በጣም ይቀንሳል። ቀደም እንዳልነው ኤሪትሮፖይቲን የሚባለው የደም ሴሎችን እንዲያመርት የሚያደርገው ስለሚቀንስ ሄሞግሎቢን በዛው ልክ ይቀንሳል ማለት ነው። ስለዚህ ሄሞግሎቢናቸው ዝቅ ካለ አንዱ እንደ ኩላሊት በሽታ ሊያሳየን የሚችል ነው። ግን ሄሞግሎቢናቸው ዝቅ አለ ማለት
ኩላሊት በሽታ አለባቸው ማለት አይደለም። ምክንያቱም በጣም ብዙ ነገሮች የደም ሴሎቻችንን ወይ ደግሞ የደም ማነስ ሊያስከትሉ የሚችሉ ስላሉ ይሄ በእርግጠኝነት በቃ ኩላሊት አለበትም እንድንል የሚያደርገን አይነት ምርመራ አይደለም ማለት ነው። የኩላሊት ህመምተኞች ላይ በተደጋጋሚ የሚከናወኑ ሌሎች ምርመራዎች ምንድናቸው ካልን የደም ስኳር መጠን፣ ምክንያቱም ኩላሊት ያለባቸው ሰዎች ስኳር ሊኖርባቸው ይችላል። ምክንያቱም ስኳር የኩላሊት በሽታ ሊያመጣ ስለሚችል። ሌላ ደግሞ የደም ፕሮቲን፣ ኮሌስትሮል፣ ንጥረ ነገሮች እንደ ሶዲየም፣ ፖታሽየም፣ ክሎራይድ፣ ካልሽየም፣ ፎስፈረስ፣ ካርቦሃይድሬት ያሉትን ምርመራ እናደርጋለን። ይሄኛውን ስናደርግ ደግሞ ቶሎ ብለን የተዛቡ ነገሮችን እንድናስተካክል ይረዳናል እና የኩላሊት የበሽታው ምን አይነት ደረጃ ላይ ደርሷል የሚለውንም ለማየት ይጠቅመናል ማለት ነው። ሌላው ሶስተኛው አይነት የምርመራ ነገር ምንድነው? የራዲዮሎጂ ምርመራዎች ናቸው። የመጀመሪያው የራዲዮሎጂ ምርመራ የኩላሊት አልትራሳውንድ ነው። የኩላሊት አልትራሳውንድ ቀላል፣ በጣም ጠቃሚና ፈጣን፣ ደህንነቱ የተጠበቀ ማለትም ለጨረር ተጋላጭነት የሌለው ምርመራ ነው። ስለ ኩላሊትም መጠን በተጨማሪም እጢዎች ካሉ፣ ጠጠሮች ካሉ ይነግረናል ማለት ነው። አልትራሳውንድ ከዚህ በተጨማሪም የሽንት ቧንቧ ውስጥ ያለውን የሽንት ፍሰት መዘጋት አለመዘጋቱንም ለይቶ ይነግረናል። በስር የሰደደ ወይም ደግሞ ክሮኒክ በሚባለው የኩላሊት ህመም ውስጥ የኩላሊት ድክመት ደረጃ ላይ ሁለቱም ኩላሊት መጠናቸው አነስተኛ ይሆናል። ስለዚህ ስር የሰደደ ኩላሊት ነው ወይስ ይሄ አዲስ የኩላሊት ጉዳት ነው የሚለውን ነገር ለመለየት አልትራሳውንድ ላይ ስናይ አልትራሳውንድ ላይ የኩላሊቶቹ መጠን ሳይዛቸው ትንሽዬ ከሆነ ሰብሰብ ብለው አነስ ብለው ካሉ ይሄ የኩላሊት ጉዳት ለረጅም ጊዜ የቆየ እንደሆነ አልትራሳውንድ ይነግረናል ማለት ነው። ሌላኛው አይነት የራዲዮሎጂ ምርመራ ምንድነው? የሆድ ራጅ ነው። ይህም ምርመራ አይነት በሽንት ቧንቧ ስርዓት ውስጥ ጠጠሮች ከተከሰቱ ለመመርመር ጥቅም ላይ ይውላል ማለት ነው። ሌላኛው የውስጥ የደም ቧንቧ ዩሮግራፊ የሚባል የውስጥ የደም ቧንቧ ዩሮግራፊ ልዩ የሆነ የራጅ ምርመራ ነው። በዚህ ምርመራ ውስጥ ቀለም ወይ ደግሞ በራጅ ውጤቶች ላይ ሊታይ የሚችል ፈሳሽ የያዘ የራዲዮ አዮዲን በክንድ በኩል ወደ ደም ስር በመርፌ በኩል ይሰጣል ማለት ነው። ይህ በመርፌ በኩል የተሰጠው ቀለም ከዚያ በኋላ በኩላሊት ውስጥ በማለፍ በሽንት በኩል ይወጣል ማለት ነው። ይህ በመላው የሽንት ክፍል በአይን እንድናይ ይረዳናል ማለት ነው። እንደ ጠጠር፣ እጢ፣ ያልተለመዱና በኩላሊት መዋቅርና ተግባር ውስጥ ያሉ ሌሎች ችግሮች ጭምር ሊገልጽልን ይችላል። ግን ደረጃው የገፋ ወይ ስር የሰደደ ክሮኒክ የሆነ ኩላሊት ህመም ያለባቸው ሰዎች ውስጥ የውስጥ የደም ቧንቧ ዩሮግራፊ ብዙውን ጊዜ አይመከርም። ምክንያቱም በመርፌ የተወጋው ቀለም ቀድሞውኑ በደንብ የማይሰራውን ኩላሊት ሊጎዳው ስለሚችል ይሄኛው የምርመራ አይነት አይመከርም ማለት ነው። በተጨማሪም በእርግዝና ወቅት ይህ ምርመራ አይመከርም ማለት ነው። ቀጣይ ደግሞ የምናየው ምንድነው? ቮይዲንግ ሲስቶ ዩሮትሮግራፊ የሚባለው ሲሆን ይህ ምርመራ በሽንት ቧንቧ ችግርን ያሳየናል። በዚህ ምርመራ ውስጥ ቀለም በራጅ ውጤቶች ላይ የሚታይ የሚችል ፈሳሽ የያዘ የሬዲዮ አዮዲን ይገባና ሽንት እንዲሸና ይደረጋል ማለት ነው። ከዚህ በኋላ ሽንት ሰው እየሸና ራጅ ይነሳል ማለት ነው። ይህም ሽንት ወደ ኋላ የሚመለስ ከሆነ ሌሎች ችግሮች ካሉ ያሳየናል ማለት ነው። ይሄን ያህል ስለ ምርመራዎቹ ካልን አንድ ማንሳት ያለብን ደግሞ ምንድነው? የኩላሊት ባዮፕሲ ነው። የተወሰኑ የኩላሊት ችግር ያለባቸው ሰዎች ላይ ባዮፕሲ ይወሰዳል። ታዲያ ሁሉም ላይ ይወሰዳል ወይ ስንል አይደለም፣ አይወሰድም። በኩላሊት ባዮፕሲ የሚወሰደው ብዙ ምርመራዎች ተደርገውላቸው ነገር ግን የኩላሊት ህመሙን መለየት በሚያቀትበት ጊዜ ላይ የኩላሊት ባዮፕሲ ይመከራል ማለት ነው። መንስኤው አልታወቅ ሲል የአካል ምርመራ ተደርጎ የሽንት ምርመራ፣ የደም ምርመራ ተደርጎ ነገር ግን መንስኤውን ማወቅ በማይቻልበት ጊዜ የኩላሊት ባዮፕሲ ይመከራል ማለት ነው። እንደዚህ አይነት ህመም ውስጥ የኩላሊት ባዮፕሲ ተጨማሪ መረጃን ሊሰጠን ስለሚችል ማለት ነው። ታዲያ የኩላሊት ባዮፕሲ እንዴት ይረዳናል የሚለውን ስናይ የኩላሊት ባዮፕሲ የተወሰኑ ያልታወቁ የኩላሊት በሽታዎች ልዩ መንስኤዎችን ያወጣል። የኩላሊት ህመም ባለሙያዎች በዚህ መረጃ ውጤታማ የሆነ የህክምና ስትራቴጂን በማቀድ
የህመምተኛውና ለቤተሰቦቻቸው በመመካከር የሚያስፈልገውን መድኃኒት ይሰጡታል ማለት ነው። እንዴት ነው የኩላሊት ባዮፕሲ የሚወሰደው ስንል በጣም የተለመደው ዘዴ ፐርኩታኒየስ የሆነ ኒድል ባዮፕሲ የሚባለው ሲሆን ብዙውን ጊዜ በራጅ ክፍል ውስጥ የሚከናወን ነው። በዚህም ውስጥ አንድ ባዶ መርፌ በቆዳ በኩል ወደ ኩላሊት በማስተላለፍ ባዮፕሲ ናሙና መውሰድ ይቻላል። ሌላው ደግሞ ብዙም የማይለመደው ብዙ ጊዜ የማይዘወተረው ደግሞ አይነት ምንድነው? ክፍት ባዮፕሲ ወይም በቀዶ ጥገና የሚደረግ ባዮፕሲ ሲሆን የኩላሊት ባዮፕሲ ከመከናወኑ በፊት ቅድመ ዝግጅቶች ይደረጋሉ ማለት ነው። ይሄም ምንድነው? ታካሚው ሆስፒታል ውስጥ ገብቶ ምርመራዎች ይደረጉለታል። ከዛም በኋላ ባዮፕሲ ከመወሰዱም በፊት ደግሞ የደም ምርመራዎች ለምሳሌ እንደ የደም መርጋት ችግር አለበት ወይ የለበትም የሚለውን ይጣራል። ከዛም አልትራሳውንድ ወይም ሲቲ ይነሳል። ይሄኛውም የኩላሊቶቹን አቀማመጥ ለማወቅ ትክክለኛው የባዮፕሲ ቦታ የቱ ጋር ቢሆን የሚለውን ለማየት አልትራሳውንድ ወይም ሲቲ ስካን ይነሳል ማለት ነው። ከዛ በኋላ ታማሚው በሆዱ እንዲተኛ ይጠየቃል። በሆዱም በትራስ ወይም በፎጣ ተደግፎ ይያዛል ማለት ነው። ልጆች በሚሆኑበት ጊዜ ይሄ የኩላሊት ባዮፕሲ በአጠቃላይ ማደንዘዣ ተሰጥቷቸው ነው ይሄ ባዮፕሲ የሚወሰደው ማለት ነው። ከዛ በኋላ ሰውየው ልክ በሆዱ ተኝቶ ትክክለኛ የሆነ ፖዚሽን ላይ ከሆነ በኋላ ቆዳ በትክክል ይጸዳል። ከዛ በኋላ መርፌ በሚገባበት ቦታ ምልክት ይደረጋል። ከዛ መርፌ ወደ ውስጥ ይገባና ይሄ ፐርኩታኒስ ያልኳችሁ ነው። ከኩላሊት ውስጥ ናሙና ይወሰዳል ማለት ነው። ይሄን ያህል ካልን ብዙ ጊዜ ሰዎች ሆስፒታል ውስጥ የሚጠይቁት ምንድነው? የኩላሊት ባዮፕሲ ከተወሰደ በኋላ ሊመጡ የሚችሉ ችግሮች አሉ ወይ ብለው ይጠይቃሉ። በእርግጥ አሉ። ልክ እንደማንኛውም የቀዶ ጥገና አሰራር በኩላሊት ባዮፕሲ በሚወሰድበት ጊዜ በጥቂት ታማሚዎች ላይ አንዳንድ ችግሮች ሊከሰቱ ይችላሉ። ይሄም ምንድነው? በቀዳዳ ቦታው ላይ ቀላል ህመም እና ቀላ ያለ ሽንት አንድ ወይም ሁለት ጊዜ ለሁለት ጊዜ የሚታይ ሊሆን ይችላል ማለት ነው። አንዳንዴም ደግሞ የደም መፍሰስ ሊኖር ይችላል። አልፎ ተርፎ ደግሞ ደም በጣም ከፈሰሰ አንዳንድ ጊዜ ከባድ የሆነ የደም መፍሰስ ካለ ድጋሚ ወደ ኦፕሬሽን ክፍል ተገብቶ ድንገተኛ የሆነ ቀዶ ጥገና በማድረግ ኩላሊትን ማስወገድ አስፈላጊ ሊሆን ይችላል። ግን ይሄ ከስንት አንዴ የሚፈጠር ችግር ነው ማለት ነው። አልፎ አልፎ የተገኘው ደግሞ የኩላሊት ናሙና መጠኑ በቂ ሳይሆን ሲቀር ደግሞ ከእንደገና የናሙና ለመውሰድ ተመልሶ መግባት ሊያስፈልግ ይችላል ማለት ነው። ይሄን ያህል ስለ ኩላሊት ህመም ከተነጋገርን በቀጣይ ቪዲዮ ደግሞ ዋና የኩላሊት ህመሞች ምንድናቸው የሚለውን እንነጋገራለን። የዛሬውን ቪዲዮ ስለሰማችሁ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ለሚያስፈልጋቸው ሰዎች ያጋሩ። ቴንክ ዩ ቬሪ ማች